አብይ አህመድ መከላከያ ለምን አይደርስም ምናምን መከላከያ ያለው ጠቅላላ ፋኖን እየጠበቀ ነው ያለው። ሰሜንና ደቡብ ወሎ ጌታቸው ጉዲና እዛ ነው ያለው። እነ ብርሃኑ ጁላ እዛ ነው ያላቸው። ቀንና ሌሊት አዳራቸው የሚበርዳቸው የሚጨነቁት የሚርበተበቱት እንዴት አድርገን አማራ ክልል ያለ ፋኖ የሚባል እናጠፋለን። መከላከያ ሌላ ስራ የለውም። በነገራችን ሌላ ስራ የለውም። በቃ ሲር መሰመስ የምታየው አመራሩ ምን በቃ የሚጨንቀው እዛ ጋር ነው። ወይ እዛው ይጠናቀቃል አይወጣም። እንደለመደው መሸሻ ካገኘ ደግሞ እናየዋለን። መቼም ጌታቸው ጉዲና መርቶት ብርሃኑ ጁላ መርቶት ለድል የሚበቃ የለም። ምንም የታወቀ ነገር ድል ቁርሱ ምናምን መሳው ምናምን ካለ በኋላ ከጀነራል ታደሰ ወረደ ጋር ሲጋራ ሲቀባበል የነበረው ያንን ሁላ ፉከራና ቀረርቶ ውሃ በልቶት አፈር በልቶት ማለት ይልማ አየር ኃይል ተቀረርቶ ውሃ በልቶት አፈር በልቶት ማለት ይልማ መርዳሳ የሚባል አለ አየር ላይ አየር ኃይል ተብሎ የተቀመጠ ወፍ አይበርም በኢትዮጵያ ሰማይ ስር ይላል። 10,000 ገብቶ ለ50 እና 60 ቀርተዋል። የኢትዮጵያ ዜጎች ከአንድ ብሔረሰብ 50 60 ቀርተዋል። ብሔረሰብ አልቆ ማለት አሁን እሱ በኢትዮጵያ ሰማይ ስር በኢትዮጵያ ምድር ስር ይላል። አብይ አህመድ ከሁለት ሳምንት በፊት ጦርነትን የሚያስቀር ጦርነት እንዳይኖር የሚያደርግ ብቃት መደምሰስ ምናምን ይላል። አንተ እነዚህ 50 60 ሰው ቀርተዋል ብሔረሰቡ አልቆ የሚል ዜና ተሰማል። አዲስ አበባ ላይ በቀደም ብፁዕ አቡነ ጴጥሮስ ሲናገሩት እንደነበረው እንዴ በየቀኑ ወለጋ ህዝብ ይታረዳል ያልቃል። ያንን ማዳል አልቻላችሁም። እዛ ጠባቂ መላክ አልቻላችሁም። ካፍ እስከ ገደፉ አዲስ አበባ መግቢያ መውጫ ይሄ ሁሉ ሰራዊት አለ ወይ? ካለ ታስቀምጣችሁት ነው ብለው ሲጠይቁ ነበረ። የተቀመጠውማ ለሚሽን ነው። ተልእኮ አለው። እሱ ሲፈለግ ነው የሚመጣው። እንዲህ አይነት ስርዓታችንን ዓላማችንን የሚያደናቅፍ ችግር ውስጥ የሚከተን ኃይል መጣ ሲባል የሚያወጡታል። አክቹአሊ ኩቶ ነው። የትም የማይደርስ ገለባ ነው። ይታወቃል። የገለባ ስብስብ እንደሆነ በደንብ ነው የሚታወቀው። ህፃናት መፍጀት፣ እናቶች መፍጀት በቃ ይሄ ነው። ህፃናት መፍጀት፣ እናቶች መፍጀት በቃ ይሄ ነው እንጂ ታጥቆ ከመጣ ኃይል ጋር ከውጪ መጥቶ ታጥቆ 10,000 መሳሪያ ይዞ ብሔረሰብ ሲጨርስ ሄዶ ሴቶችና ህፃናት በየቤቱ እየሄደ ግን ይገላል። ቤተክርስቲያን ግቢ ውስጥ በቀደም አይታችኋል። ሊተኩሶ ሲገድል ባዶ እጁን የሆነ ሰው ከታጠቀው ጋር አይገጥምም። ሰሜንም ሄዶ ገጠመ አየናቸው ከታጠቀ ጋር። በየትኛውም ቦታ የታጠቀ ጋር ገጥመው ቤት በኩል ታሪክም የለም ምንም የለም። ከታጠቀ ገጥሞ የማሸነፍ ስብስቡ ይሄ ነው። ትልቁ ቦልድ ታሪክ ሲቪሊያን መግደል፣ ሲቪሊያን መግደል። ከዛ የዘለለ ኢትዮጵያን የመጠበቅም የሞራልም በሲቪሊያን መካከል እልቂት፣ ፍጅት፣ ቅራኔ በየቀኑ መጨፍለቅ፣ መዋጥ፣ መደምሰስ ከኔ ውጪ በቃ ሌላውን በሁሉም መስክ ይሄ ነው አገሪቷን ፈተና ውስጥ የከተታት። መንግስት አልባ አገር ናት ኢትዮጵያ። በዚህ ወቅት መንግስት አልባ የሚጠብቃት ድንበሯን የሚያስከብር መከላከያ የለም። እንደተባለው የሰሜን ጦርነት መጣ። ስንት ሀገራት ነው እጃቸውን የከተቱት? ሱዳን ገባች፣ ግብጽ መጣች፣ ቱርክ መጣች፣ ኤሚሬት መጣች፣ ኤርትራ ገባች። ማን ነው ያልገባ? በየአቅጣጫው ሁሉም። ምክንያቱም ክፍት በር በቃ እንደፈለገ መጫወቻ። ደቡብ ሱዳን ደግሞ ይኸው አሁን በዚህ ይቀለዳል። ሴን ይመጣልና ስንዴ ኤክስፖርት እያረኩ ነው የሚል ዜና ያስነግራል ማለት። ስለዛ ስለ ሉዓላዊነት ስታነሳለት የኢትዮጵያ ሉዓላዊነትማ ብቃታችን እንደዚህ ዝግጅታችን ምናምን ይላል። ይሄ ነው እየሆነ